የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች ዛሬ ጊዜ ወስደን የምንማማረው በራስ መተማመን በሚለው ርዕስ ላይ ነው። ራስ መተማመን ምንነቱን በማወቅ ውስጥ ጉዳቱንም ጠቀሜታውንም ለማሳየት ሞክሬ፣ በዋነኝነት ግን ራሳችንን የምንተማመነው በራስ መተማመን የምንችልበትን ጉልበት ሊያጎለብቱ የሚችሉት ክህሎቶችን ላካፍላችሁ እወዳለሁ። አብራችሁኝ ቆዩ። በመጀመሪያ ደረጃ በራስ መተማመን የሚለውን ሀሳብ ካየነው ብዙ ጊዜ ሚዛኑን ሲስት እናየዋለን። አንዳንዱ በጣም ልክ እንደዚህ በሚመስል መልኩ የበላይነት አንደኛ ነኝ፣ እኔን የሚበልጥ የለም፣ ያለ እኔ ማንም የለም ወደሚል አይነት እንድምታ ያጎለበተ ይሆናል። አንደኛው ደግሞ ልክ እንደዚህ በቃ አልችልም፣ አይሆንልኝም፣ ደካማ ነኝ፣ ማረባ ማልጠቅም ነኝ ወደሚል የበታችነት ላይ ትኩረት ያደረገ ልክ እንደዚህ አይነት ቅርጽ ሲኖረው ይሄ በራስ መተማመን አይደለም። በራስ መተማመን ሚዛናዊ መሆን መቻል አለበት። ይሄ ማለት የማንችለውን በድፍረት በእውነት በመታመን ውስጥ አልችልም ማለት መቻል፣ የምንችለውን የሚሆንልንንና የአቅማችንን ደግሞ እችለዋለሁ፣ ይሳካልኛል፣ ይሆንልኛል በሚል በእውነት ላይ መሰረት ባደረገ መልኩ መደፋፈርን ሚዛናዊ ያደረገ ነው። ስለዚህ ሚዛናዊ ያደረገ ግለ ምልከታ፣ ሚዛናዊ በሆነ መልኩ እውነትን ሚዛን መለኪያ ባደረገ መልኩ ራስን ማየት መቻል በራስ መተማመን የምንለው ይሆናል ማለት ነው። ሰዎች በራሳቸው ለመተማመን ደግሞ የተለያየ አይነት ክህሎቶችን እና እውቀቶችን በራሳቸው ላይ ተግባራዊ ማድረግ ቢችሉ በራሳቸው መተማመን ይችላሉ። እንግዲህ ከራሴም ተሞክሮ ከብዙ ካስተማርኳቸው እና ካውንስል ካደረግኳቸው ሰዎች ተሞክሮ በመነሳት ቀጥሎ በራሳችን መተማመን የምንችል እንሁን ዘንድ ሊረዱን የሚችሉ ስልቶችን አካፍላችኋለሁ። አብራችሁን ቆዩ። መጀመሪያው በራስ ለመተማመን ከሚመከር እርምጃ መካከል አንዱ ራስን ማወቅ ነው። በእርግጥም ራስን ማወቅ የማንችለውን የማይሆንልን፣ ከአቅማችን በላይ የሆነውን የማናቀውን መለየት መቻል፣ እንደዚሁም የምንችለውን የሚሆንልንን በአቅማችን ልኬት ስር ያለውን እና ከዚህ በፊት ልምዱ ተሞክሮ ኑሮን እንደምናቅና እንደምንችለው ያረጋግጥበትን ነገር መለየት መቻል። ራስን ማወቅ ታለንትን፣ ትሬንድን፣ ተሰጥኦን፣ ዝንባሌን፣ የምንፈልገውን፣ የምንጠላውን፣ የማያስፈልገንን፣ የምንፈልገውን እነዚህን ራስን ማወቅ ላይ ራስን አይኖቻችን ራሳችን ላይ በማድረግ ልክ የጠቢብ አይኖች ራሱ ላይ ነው እንደሚሉት ራስ ላይ ትኩረት በማድረግ ራስን ማወቅ በእርግጥም የምንችለውን እችለዋለሁ ብለን ለማድረግ የማንችለውን ደግሞ በልበ ሙሉነት አልችለውም አላቀውም ብለን ተምረን የነገሩ ባለቤት ወይም ነገሩን የምንችለው ለመሆን በራስ መተማመን የምንችልበትን አቅም ይሰጠናል ማለት ነው። ስለዚህ ራስን ማወቅ፣ ማንነትን ማወቅ፣ ፍላጎትን መለየት፣ ዝንባሌ ተሰጥኦን ማወቅ መቻል የሚያስፈልገን ላይክ እንዳልኩት ራስን ማወቅ። ራሱን ማወቅ የሚችል ሰው በእርግጥም በራስ መተማመን የሚችልበትን አቅም ለማጎልበት አይቸገርም። ስለዚህ የመጀመሪያው ተመካሪ ስልት ራስን ማወቅ ነው ማለት ነው። በሁለተኛ ደረጃ በራስ ለመተማመን ከሚመከሩ ስልቶች መካከል አንዱ ራስን ማክበር ነው። ራስን ማክበር የሚለውን ሀሳብ በሁለት መንገድ ማየት እንችላለን። አንደኛው በተፈጥሮ፣ በእርግጥም እኛ በዝግመተ ለውጥ የመጣን ወይም ደግሞ በስነ ህይወታዊ አጋጣሚ ወደዚህ ምድር የተፈጠርን አይደለንም። በአምላክ ሀሳብ ብቻ አይደለም፣ በአምላክ ዲዛይን አሻራውን አስቀምጦብን፣ እሱ ብቻ ደግሞ አይደለም፣ በምክንያት በዓላማ በአጀንዳ ወደዚህ ምድር የመጣን የፍጥረት አይነቶች ነው። እሱ ደግሞ ብቻ አይደለም፣ ማንም ሰው ወደዚህ ምድር ሲመጣ አይገርምም? ባዶ ሆኖ አልተፈጠረም። በእርግጥ እየሰማሽ ነው፣ በሆነ የትምህርት ወይም የስራ ዘርፍ ስኬታማ ላትሆኚ ትችላለሽ። እየሰማኝ ነው፣ ምናልባት ብዙ ነገር ሞክረህ ላይሆንልህ ላይሳካልህ ይችላል። ያ ማለት ግን አንተ ባዶ ነህ ማለት አይደለም። በእርግጥም አንተን ሊያስከብርህ የሚችለውን ዋጋ በተፈጥሮ ይዘህ የተፈጠርክ ፍጹም ሙሉ ሰው ነህ። በዚህ ውስጥ እጹብና ድንቅ ሆነህ የተፈጠርክ ፍጥረት መሆንን በአጽንኦት ልነግርህ እወዳለሁ። ይህንን መረዳት መቻል ራስን ለማክበር ከተፈጥሮ አንጻር የሚረዳት መካሪ ስልት ሲሆን፣ እንደዚሁም ደግሞ እስቲ እሰበው እስከዛሬ በነበረ ቆይታ ምናልባት ዲግሪ፣ ምናልባት ወረቀት ላይኖርሽ ይችላል። ትልቁ ፖይንት ግን በህይወት ከሰማይና ከምድር የተማርነው ይበልጣል። ስለዚህ በመኖራችን ያካበትነውን እውቀት፣ ክህሎት፣ ተሞክሮ ሚዛን ላይ ማውጣት ከቻል በእርግጥም ዋጋ አለው። ዋጋችንን መረዳት ስንችል ደግሞ ራሳችንን ማክበር እንችላለን።
ራሱን የሚያከብር ደግሞ በእርግጠኝነት መናገር የሚቻለው በራስ መተማመን የሚችልበትን አቅም ማጎልበት ይችላል። ስለዚህ በሁለተኛ ደረጃ እንደ እርምጃ ሀሳብ ማጋራችሁ ወይም ተሞክሮዬን ማጋራችሁ ራስን ማክበር ነው። ራስን በነገራችን ላይ እየሰማሽ ነው። ራስህን ማክበር የማይችል ከሆነ ማንም ሰው ሊያከብር አይችልም። አይገርምም? ሌሎች እኛን የሚያከብሩብንን እድል የምንሰጣቸው እኛ ራሳችንን ማክበር በመቻላችን ውስጥ ነው። እየሰማሽ ነው? አዎ። ለዚህ ደግሞ ዋጋሽን እውቅና መስጠት፣ ዋጋሽን ሚዛን ላይ አውጥቶ አንድም በተፈጥሮ ሁለትም በግል ጥረትሽ ያመጣሽውን ዋጋ እሴት መረዳት መቻል ራስን ለማክበር ግብአት መሆን ይችላል ማለት ነው። ራስን ማክበር ደግሞ ላይክ እንዳልኩት በራሳችን የምንተማመን፣ በራሳችን እምነት ያለን፣ በራሳችን ላይ ከፍርሃት በላይ የሆን እንድንሆን ከማስቻል አንጻር በሁለተኛ ደረጃ ተመካሪ እርምጃ ነው። ሶስተኛ ራስን ማፍቀር። በእርግጥም ራስን መውደድና ራስን ማፍቀር ይለያያል። ራስን መውደድ ልክ ህፃናት የሚወዱትን ነገር ለሚወዱት ነገር እንደሚያሳየው ስሜታዊነት፣ ደመነፍሳዊነትን እናያለን። ራስን ማፍቀር ወደሚለው ስናመጣው ግን ከስሜታዊና ደመነፍሳዊነት በመላቀቅ በምክንያት በእውቀትና በትምህርት ተሞክሮ ራስን ወደ መርዳት መምጣት እንችላለን። በእርግጥም ሰዎች ራሳቸውን የሚወዱ ከሆነ በደመነፍስ ልክ ህፃናት ያገኘውን ኢቭን የሚያቃጥል እሳትን ቢሆን ለኔ እንደሚለው ሁሉ ሰዎች ራሳቸውን ማፍቀር ሲጀምሩ ግን ምክንያት መስጠት፣ ይሄ ነገር አሁን ያስፈልገኛል፣ ምናልባት ይሄ ነገር የኔ ላይሆን ይችላል፣ ምናልባት ይሄ ነገር አሁን ጊዜው ላይሆን ይችላል ብለው በምክንያት የሚያስፈልጋቸውን ምላሽ ወደ መስጠት ያድጋሉ። ደግሜ እላለሁ፣ ሰዎች ራሳቸውን ከመውደድ ራሳቸውን ወደ ማፍቀር ሲመጡ በራሳቸው ወደ መተማመን ያድጋሉ። ሰዎች አለቅጥ ራሳቸውን በመውደድ በነገራችን ላይ ራስን መውደድ ህመም እንደሆነ ያውቃሉ። ዛሬ ጸረ ማህበረሰብ የሆኑ ከራሳቸው ውጭ ምንም የማይታያቸው ሆዳም፣ ስግብግብ፣ አደገኛና ከእንስሳት ያልተናነሰ አውሬ የሚባሉ ሰዎች በሙሉ ራሳቸውን በመውደድ ችግር ውስጥ ወይም ራስን በመውደድ ናርሲዝም ይባላል በሽታ ውስጥ የወደቁ ሰዎች መገለጫ ነው። ስለዚህ ሰዎች ራሳቸውን ልክ እድሜያቸው ሲያድግ የእድገትን መገለጫ ነው። ራሳቸውን ከመውደድ ደመነፍሳዊና ስሜታዊነት በመላቀቅ ወይም በመሸጋገር ራሳቸውን ወደ ማፍቀር ምክንያታዊነት፣ እውቀታዊነት ይሸጋገራሉ ማለት ነው። ለራስ መሻት በእውቀት በምክንያትና በትምህርተ ተሞክሮ ምላሽ ወደ መስጠት ማደግ መቻል በራስ መተማመን፣ በራሳችን የምንተማመን መሆን የምንችልበትን ራስን ማፍቀር ያጎናጽፈናል። በነገራችን ላይ ለሌሎች መኖር፣ ብርሃን፣ ጨው መሆን የሚባሉት መንፈሳዊም ዓለማዊም ልዕልናዎች የሚገኙት ራስን በማፍቀር ውስጥ ነው። ራስን በመውደድ ውስጥ ገንዘብ ያለው ባለሀብት ቤቱን በሽቦ አጥር፣ በግንብ አጥር እና በብዙ ዘበኞች ወይም በኒውክለር የሚያስጠብቅን ሰው ራስን ብቻ በማሳደግ ውስጥ የተንጠለጠለን ስሜታዊ ደመነፍሳዊነትን የሚያንጸባርቅ ነው። ስለዚህ ራስን ማፍቀር በእርግጥም በራስ ለመተማመን በራሳችን ላይ እምነት እንዲኖረን ከማስቻል አንጻር በጎ አስተዋጽኦ አለው። ይህም በሶስተኛ ደረጃ ተመካሪ እርምጃ ነው። አራተኛ ግለ ፈሰስ ወይም ደግሞ ሰልፍ ኢንቨስትመንት። ቢል ጌት ብቻ አይደለም፣ ዋረን በፊት ብቻ አይደለም፣ በምድራችን ላይ ስኬታማ የሚባሉ ሰዎች በሙሉ በራሳቸው መተማመን እንዲችሉ አስችሎናል ብለው በተሞክሯቸው ውስጥ ካካፈሉን አስተምህሮቶች መካከል አንዱ ሰልፍ ኢንቨስትመንት ነው። በእርግጥም ወደ ውጭ ዓለምና ምድር ላይ ከሚደረገው ፈሰስ ወይም ኢንቨስትመንት ይልቅ የበረታና የሚበልጠው ራሳችንን ለማሳደግ፣ ራሳችንን ለማሻሻል፣ ራሳችንን ለማስተማር፣ ራሳችንን ለማጎልበት፣ ራሳችንን ለማፈርጠም እንደዚሁም ራሳችንን ለመለወጥ የምናደርገው ኢንቨስትመንት የበረታ የበለጠ ነው። ይህም ራስን ከማሳደግ ባለፈ በራሳችን መተማመን የምንችልበትን አቅም ያጎናጽፈናል። ሰልፍ ኢንቨስትመንት ራስን ማስተማር በሲምፕለስት ወይ ለምሳሌ ማየት እንደሚቻለው ራስን በእውቀት በትምህርት ማጎልበት መቻል። አሁንም በጣም በቀላሉ መንገድ ራስን ማስተማር ስንል መጽሐፍትን ማንበብ፣
ሊጠቅሙን፣ ሊያሳድጉን፣ ሊያጎለብቱን፣ ሊያሻሽሉን በእውቀትም በክህሎትም የሚችሉ ትምህርቶችን መከታተል ዋጋ ነው መክፈልም ውስጥ ሰልፍ ኢንቨስትመንት ወይም ግለ ፈሰስ የምንለው ሲሆን ለግል ለውጥ ሆነ ለግል እድገት መሰረት ነው። ይህም በራሳችን መተማመን የምንችልበትን አቅም ከማጎናጸፍ አንጻር እጅግ በጣም ትልቅ አስተዋጽኦ አለው። ደግሜ አንድ ነገር ልላችሁ ፈልጋለሁ። ትዳር፣ ስራ፣ ራስን ማስተዳደር የሚባሉትን ነገሮች በሙሉ ካየናቸው መሰረታቸው ፍቅር ብቻ አይደለም፣ መሰረታቸው እውቀትም ጭምር ነው። እውቀት የሚቀዳው እውቀት የሚገኘው ደግሞ በግለ ፈሰስ ወይም በሰልፍ ኢንቨስትመንት ነው። ስለዚህ ራሳችንን እናሰልጥነው። በጎደለን፣ በማንችለው፣ ባልሆነልን፣ ባቃተን በማንኛውም ዘርፍ ላይ ራሳችንን ማሻሻል፣ ራሳችንን ማሳደግ፣ ራሳችንን መለወጥ ግለ ፈሰስ የምንለው ሲሆን ሲጨመቅ ደግሞ በራሳችን መተማመን የምንችልበትን አቅም እንድንጎናጸፍ ያስችለናል። ይህም በአራተኛ መልኩ በራስ ለመተማመን የሚመከር ተመካሪ እርምጃ ነው ማለት ነው። አምስተኛ ራስን መቀበል መቻል ትልቅ ፖይንት ነው። በተለያየ መንገድ ከዚህ በፊት ላካፍላችሁ ወድጃለሁ። አዎ አንድም ራስን ተክለሰውነትን አካልን በተፈጥሮ ይዘን የመጣ ነው አካላዊ ተክለሰውነታዊ ማንነት መቀበል መቻል ከነ ጎደሉ ምናልባት ማህበረሰቡ ጎሎታል፣ ተበላሽቶበታል፣ አንሶታል ወይም በጣም በዝቶ ተንከርፍፎበታል የሚለውን አካላችንን ሁሉ መቀበል መቻል። ይሄ ብቻ አይደለም፣ የቤተሰቦቻችንን ድህነት ቢልጌት ምን ይላል መሰላችሁ? ድሃ ሆኖ መፈጠር አይደለም ችግሩ ይላል። ስለዚህ በቤተሰቦቻችን ድሃ ወይም ደግሞ አነስተኛ የሚባል የገቢ ማግኛ ስራ መሰማራት አያሳፍርም። ትልቁ የሚያሳፍረው ነገር ይላል ድሃ ሆኖ መሞት ነው ይላል። ስለዚህ ራስን መቀበል፣ ቤተሰብን መቀበል፣ ማንነትን መቀበል፣ ምንነትን መቀበል፣ ምንጭን መቀበል፣ ይሄ በራሳችን መተማመን እንድንችል ይረዳናል። ብቻ አይደለም ድሃ ሆኖ ከመሞት ራሳችንን ማዳን የምንችልበትን ጉልበትም ያጎናጽፈናል ማለት ነው። ስለዚህ በራስ ለመተማመን ሰልፍ ኮንፊደንስ እንዲኖረን በራሳችን ላይ ካለው ጥርጣሬ፣ ስጋትና ፍርሃት ነፃ እንድንወጣ በምትኩ አሁንም በራሳችን ላይ እምነትን ለማጎልበት ራስን መቀበል፣ ተክለሰውነትን፣ አካልን፣ የፊት ቅርጽ፣ የቆዳ ቅርጽ፣ የቁመት መጠን ዋሬቨር እሱ ብቻ አይደለም። የአባታችንን ጽዳት ሰራተኛ መሆን፣ ድህነት፣ የቤተሰቦቻችንን ታሪክ መቀበል መቻል፣ የዘር ሐረግን፣ ብሔርን፣ ሃይማኖትን እነዚህን ሁሉ መቀበል መቻል በእርግጥም በራስ መቀበል የምንለው ሲሆን በራስ ለመተማመን ደግሞ አይን ገላጭ መሰረታዊ እርምጃ ነው። ሞክሩት። በስድስተኛ ደረጃ ከስህተት መማር። በእርግጥም በባለፈው ውድቀት ጋር በተያያዘ ቆንጆ ትምህርት አዘጋጅቼላችኋለሁ፣ ገብታችሁት። በእርግጥም በባለፈው ስህተት መሸወድ፣ ውደቅ፣ መጸጸት ጥሩ ነው ለሚቀጥለው እርምጃ የሚሆንን ከሆነ። እሱ ብቻ ግን አይደለም። ከባለፈው ውድቀት ስህተት እና መሸወድ ትምህርትን መውሰድ መቻል፣ የባለፈውን ስህተት በጎ ጎን ማየት መቻል በራሳችን መተማመን የምንችልበትን አቅም ያጎናጽፈናል። የባለፈው ውድቀትን ቫሊዩ ወይም ዋጋ መረዳት ስንጀምር ከተሞክሮ መሞከር መጀመር የምንችልበትን እድል ከመፍጠሩ ባለፈ አሁንም በራሳችን የምንተማመን ያደርገናል። አውቀዋለሁ የሚለው እምነት ትላንት ይጀበታለሁ የተሰለለ ነው የሚለውን ልበ ሙሉነት ሁሉ የምንጎናጸፈው በራስ መተማመን የምንችለው በሌላ ቋንቋ ከባለፈው ውድቀታችን የህይወት መንገዳችን ትምህርትን ማግኘት ስንችል ነው። ስለዚህ በባለፈው ከመጸጸትና ከመቆጨት ይልቅ ለምን፣ እንዴት፣ መቼ ሆነ የሚሉትን ነገሮች ጥያቄ ውስጥ በማስገባት ራሳችንን አስተምረው ለሚቀጥለው ራስን ማዘጋጀት መቻል በእርግጥም በራስ መተማመን የምንችልበትን አቅም ያጎናጽፈናል። ሌላም ማየት እንችላለን። በሰባተኛ ወይም በስምንተኛ ደረጃ ማመስገን ብያለሁ። ምስጋና በጎደለን፣ ባጣነው፣ በተቀማን ነገር ላይ ብቻ ያላተኮረ ነው የሚለው የተሳሳተ አመለካከት አለ። ብዙዎቻችን በሆነልን፣ በበዛልን፣ በተትረፈረፈና አሁንም ድረስ ባገኘነው ነገር ላይ ነው ምስጋናችን የተንጠለጠለው። ግን የሚበልጠው የመጀመሪያው ባጣነው፣ በጠፋብን፣ በጎደለን፣ በማንችለው ነገር ላይ ሁሉ የምናመሰግን ከማጉረምረም ይልቅ ስላለን ቴንኪው የምንል
ሌላ 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 እያሉ ከመስገብገቡ ሆዳምነት ይልቅ በእርግጥም በራስ መተማመን የምንችልበትን አቅም የማጎናጸፍ አቅም አለው። ምስጋና ደግሜ መናገር የሚፈልገው ነገር የምድራዊ ስኬት ብቻ አይደለም፣ የመንፈሳዊ ሕይወት በር ማስከፈቻ ቁልፍ ነው። ሁለቱ ሲከፈቱ ደግሞ ሰዎች በራሳቸው መተማመን የሚችሉበትን አቅም እንዲጎናጸፉ ይሆናሉ ማለት ነው። ስለዚህ ማመስገን ባጣነው፣ በጠፋብን፣ በጎደለን፣ በተሳሳትንና በወደቅንበት በሁሉም ጉዳዮቻችን ላይ እጅግ በጣም ተመካሪ ነው። በራስ መተማመን እንድንችል ወይም በውድቀት፣ በማፈር፣ በመሸማቀቅ፣ በመጸጸትና በቁጭት ለመደበቅና ለመታሰር እንዳንዳረግ የማስቻል በጎ አስተዋጽኦ ስላለው ማመስገን፣ ምስጋና በሌላ መልኩ በራስ ለመተማመን አይነተኛ ሚና ወይም አስተዋጽኦ አለው። እሱም በ8ኛ ወይም በ7ኛ ደረጃ እንደ እርምጃ ልንጠቁማችሁ እንወዳለን። ሌላ በተቻለ መልኩ ኃላፊነትን መሸከም ወይም ኃላፊነትን መወጣት። በእርግጥም ኃላፊነታቸውን የማይወጡ በሌሎች የሚያሳብቡ፣ በሌሎች የሚያላክኩ፣ ሌሎችን የሚጠብቁ፣ ሌሎች ላይ የሚንጠለጠሉ፣ ጣታቸውን እጃቸውን ሁልጊዜ ሌሎች ላይ የሚቀስሩ ሰዎች ኃላፊነትን የማይወስዱ፣ ኃላፊነትን የማይወጡ ሰዎች ሲሆኑ እነዚህ በራሳቸው አይተማመኑ። በተቃራኒው ድርሻዬ፣ ሚናዬ፣ ያገባኛል፣ ይመለከተኛል፣ የኔ ነው ብለው ራሳቸውን ተጠያቂ በማድረግ ውስጥ ኃላፊነትን የሚሸከሙ ሆነ ኃላፊነታቸውን የሚወጡ ሰዎች ደግሞ ደረታቸውን መንፋት፣ እንደዚሁም በራሳቸው መተማመን የሚችሉበትን አቅም ሲጎናጸፉ ማስተዋል እንችላለን። ስለዚህ ጣቶቻችንን ወደ ሌሎች ከመቀሰር ይልቅ ከኔ ምን ይጠበቃል የሚለው ላይ ትኩረት በማድረግ ውስጥ ኃላፊነትን መውሰድ፣ ኃላፊነትን መወጣት በእርግጥም በራሳችን መተማመን እንድንችል አይነተኛ አስተዋጽኦ አለው። ሌላም ማየት እንችላለን። መጠበቅን ማቆም። የሚጠብቁ ሰዎች ሌሎች ያደርጉልኛል፣ ሌሎች ይደፍኑልኛል፣ ሌሎች የሆነ ነገር አስተዋጽኦ ያደርጉልኛል መሰል ከሌሎች የሚጠብቁ ሰዎች፣ ሌሎችን ተስፋ የሚያደርጉ ሰዎች፣ ሌሎችን የሚታመኑ ሰዎች በእርግጥም በራሳቸው መተማመን አይችሉም። ልክ እንደ ፓራሳይት ናቸው፣ ጥገኛ ናቸው፣ አቋም አልባ ናቸው። ከዛ ይልቅ መጠበቅን በማቆም ውስጥ ራስን የሚጠበቅብን ሰው ለማድረግ መሞከር በራሳችን እንድንተማመን የሚያስችል በጎ አስተዋጽኦ አለው። ስለዚህ መጠበቅን ማቆም ይልቅ የሚጠበቅብን እንደሆን ለራሳችን በመንገድ ውስጥ ራሳችንን ማስነሳት በራሳችን የምንተማመን እንድንሆን ከማስቻል አንጻር አሁንም ተመካሪ እርምጃ ነው ማለት ነው። ሌላ ደግሞ ይሉኝተኝነት። በእርግጥ ማህበራዊ ወግን፣ ማህበራዊ እሴትን፣ ማህበራዊ ስርዓቶችን ማክበር ተገቢ ነው ከነሱ ውጭ መሆን ስለማንችል። ነገር ግን እስኪያስፈሩን ድረስ ራሳችንን መሆን ቀምተውን እነሱንና ሌሎችን በመሆን ማስመሰል እስክንታሰር ድረስ ተጽዕኖ የሚያደርሱብን ከሆነ ግን ጤነኞች አይደሉም። እነሱ ጋር አይደለም ችግሩ፣ እኛ ጋር ነው። ስለዚህ ይሉኝተኝነትን መዋጋት፣ ይሉኝተኝነትን ለማሸነፍ መሞከር፣ ራስን ከይሉኝታ ከምን ይሉኛል ማህበራዊ ሕጸጽ በላይ ለማድረግ መሞከር በእርግጥም በራሳችን መተማመን እንድንችል እና ራሳችንን መሆን ሌሎችን ከማስመሰል ነፃ እንድንወጣና በራሳችን መቆም እንድንችል አቋም ያለው ሰው እንድንሆን ከማስቻል አንጻር በጎ አስተዋጽኦ አለው። የተከበራችሁ እንግዲህ ይህን ያህል በራስ መተማመን ጋር በተያያዘ ሀሳባችንን ካጋራናችሁ እናንተ ደግሞ ከራሳችሁ የግል ተሞክሮ አንጻር በራስ ለመተማመን ይረዳል ብላችሁ የምታስቧቸውን የግል ተሞክሯችሁን ኮሜንት ላይ ሼር እንድታደርጉን ሀሳብ አስተያየታችሁን እንደምንጠብቅ ልንነግራችሁ በመውደድ ውስጥ እስካሁን የነበረን ቆይታ ጨርሰናል። ቸርን ሰንብት።